ለእግዚአብሔር ለዛብጽሐነ እስከዛቲ ሰዓት ወደደንና ባከበረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በሀገር ውስጥም በዓለምም ለምትገኙ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በጌታችን በኢየሱስ ክርስቶስ ፍጹም ሰላም ላችኋለሁ። ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማረው ርዕሳችን በማቴዎስ ወንጌል በምዕራፍ 17 ቁጥር 14 እስከ 21 ያለው ኃይለ ቃል ሲሆን መነሻውም ስለ እምነት ነው። ታዲያ ይህ ኃይለ ቃል ጌታ ወደ ሕዝቡ ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማረልኝ፣ በጨረቃ እየተነሳበት ክፉኛ ያሰቃየዋልና ብዙ ጊዜ ከእሳት እንዲሁም ከውሃ ይወድቃል። ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አልቻሉም፣ አቃታቸው አለ። ታዲያ አምላካችን ኢየሱስ ክርስቶስ መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ ታገሳችኋለሁ? አለ። ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሠጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዛች ሰዓት ጀምሮ ተፈወሰ። እንግዲህ ይህንን የምናየው መድኃኒታችን ኢየሱስ ክርስቶስ ለወደዳቸው ለደቀ መዛሙርቱ ለ12 ሐዋርያት ስልጣንን እንደሰጣቸው ሙት እስከ ማንሳት፣ ድዌን፣ አንካሳን፣ ለምጻም፣ ጎባጣም ማቅናት እንደሚችሉ ሙሉ ፈቃድ እንደሰጣቸው ነው እንግዲህ ከዚህ ምንባብ ምናየው። ታዲያ እነሱ ግን የእምነት ጎደሎ ስለነበረባቸው የእምነት ችግር ስለነበራቸው ነው ይህንን ማድረግ ወይም ማዳን ያልቻሉት። እድለኞች ሆኖና በዛ ዘመን አምላካችን እግዚአብሔር በምድር ላይ ያስተምርና ይመክር ይነግራቸው ስለነበረ እርሱ መጥቶ ይህንን ቁስቋላ ወይም ደግሞ ድሃ የሆነውን ብላቴና እንደፈወሰው እንደማረው ነው እንግዲህ ይህንን የሚነግረን። ታዲያ ከዚህ በኋላ እግዚአብሔር አለ፣ ደቀ መዛሙርቱን ወደ ጌታ ቀረቡና እኛ ልናወጣው ያልቻልን ስለምን ነው አሉት። ኢየሱስም የእምነታችሁ ማነስ ነው አለ። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ ለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ወዳጆቼ እንግዲህ ከዚህ እንደምንረዳው እግዚአብሔር ሲመርጠን፣ እግዚአብሔር ሲያከብርን እንዲሁ ስላከበረን ስለወደደን ብቻ ሳይሆን የተሰጠንን መክሊት ሊጸና ወይም ልናበረታው የምንችለው በጾም ነው፣ በጸሎት ነው፣ በስግደት ነው፣ በንስሐ ነው። ለሰው ብቻ ንስሐ መስጠት አይደለም፣ ካህኑም ንስሐ ይገባል። ለሰው ብቻ ጸሎት ማዘዝ አይደለም፣ ራሱም ይጸልያል። ለሰው ብቻ አስተምሮ በዚህ ብቻ የሚበቃ አይደለም፣ ራሱም ይማራል። ለሰው ብቻ እመኑ ማለት አይደለም፣ ራሱም ያምናል። ይህ ካልሆነ ግን አጋንንትም አያስወጣም፣ ሊያድንም አይችልም። የእምነት ጎደሎ የሚባለው እንግዲህ አንዱ እሱ ነውና ወዳጆቼ ሁላችንንም በአገልግሎት ዙሪያ ያለን እምነታችን የጸና እምነታችን የበረታ አባቶቻችን ያገኙትን ትሩፋት አባቶቻችን ያገኙትን ክብር በጸሎትና በስግደት በጾም በንስሐ ስለሆነ እኛም የእነሱ ልጆች ነንና አምላካችን እግዚአብሔር የሰጠንን ስልጣን
ሕያው ነውና ዘአሰርከ በምድር ይኩን ሱረ ዘበሰማይ ዘበታይከ በምድር ይኩን ፍትሐ ዘበሰማይ እንዳለ ክህነት ማለት ስልጣነ ክህነት ከእግዚአብሔር የተገኘ ሀብት ነውና ቀማኛ ጉልበተኛ ፈርቅቆ የማይወስደው ትልቅ ሀብት ነውና ትልቅ ቸርነት የተደረገበት ትልቅ ምሕረት ያለው እግዚአብሔር የሚገለጥበት እግዚአብሔር የሚምርበት እግዚአብሔር ለልጆቹ በካህኑ ምክንያት ፈውስ የሚሰጥበት ትልቅ ስልጣን ስለሆነ ሁላችንንም በእምነት በርትተን ጸንተን ወዳጆቻችን እኛ ኃላፊ ለተሰጠን ለትውልዱ በጾም በጸሎት በስግደት በንስሐ እኛም እንደሱንም ይህንን ተግባር እያደረገን ከእግዚአብሔር መንገድ ሳንወጣ እኛም የምንጸልየው ጸሎት ስሙር ሆኖ አጋንንቱ ከእኛ ከልጆቻችን እንዲወጣ ያስፈልጋልና ይህ ለሁሉም መልእክት ስለሆነ ሁላችንንም ከልባችን ሆነን አብነን ይህንን መልካም ስራ ልንሰራ ይገባል ማለት ነው። ወዳጆቼ እንግዲህ እግዚአብሔር አምላክ ይህንን ቃል የተናገረው በሌላ ሐዋርያ አድሮ አይደለም፣ ራሱ ነው። ሥጋ ማርያም ለብሶ ልክ እንደኛ ሰው ሆኖ በጠባብ ደረት ተወስኖ ልክ እንደ ማንኛውም ተወልዶ ካደገ በኋላ ወንጌል ሲያስተምር ነው ይህንን የተናገረው። ታዲያ ይህንን መልካም ሕይወት ይህንን መልካም ተስፋ ያለበት ድነት ያለበት ፍቅር ያለበት እውነት ያለበትን ቃል በልባችን በአእምሮአችን ሊጻፍና አጥንት ውስጥ ገብቶ ለሰዎች ተደራሽ ሆኖ ሰዎችንም ከስህተት ከመከራ ከችግር ከውሸት ከስርቆት ልንታደጋቸው ይገባል። እኛ አትስረቁ እያለን እኛ እንሰርቃለን፣ እኛ አትዋሹ እያለን እኛ እንዋሻለን፣ አዘሙቱ እያለን እንዘሙታለን። ይህ ሁሉ መቅረት አለበት፣ መስተካከል አለበት። ልክ እንደ አምላካችን እንደሰጠን ኃላፊነት ከባድ ነውና እኛ በአግባቡ ተወጥተን ልጆቻችንን በአግባቡ እንዲወጡ የእኛ አስተምሮ ስሙር እንዲሆን ቀድመን ግን እኛ መስራት አለብን ነው። አምላካችን እግዚአብሔር ደግ ነው። ያ በእሳት ውስጥ ይሰቃይ እሳት ይጥለው የነበረ ውሃ ላይ ይጥለው የነበረ በጠራራት በወጀቅት ሌሊት እያስነሳ አጋንንት በፈለገበት ያቅበዘብዘውና ይጥለው የነበረውን አጋንንት እግዚአብሔር ከላዩ ላይ ገፎለት አለለት። ይህ ስልጣን እኔ ብቻ ላድን አላለምና እኛንም ሙሉ ስልጣን ሰጥቶ እንድንፈውስ ፈቅዷልና መስፈርቱን አሟልተን የእግዚአብሔር ባለሟል ሁነን ወዳጆቻችን የሚከተሉን ክርስቶስን የሚያምኑ ክርስቶስን የሚወዱ ደጋግ ምእመናን እንዲፈወሱ እንዲድኑ የኛም ደግሞ መስቀሉ መድኃኒት ነውና እንከን የለበትም። ቃለ እግዚአብሔሩም ሕይወት ነውና ሰላም ነውና ሰውና እግዚአብሔርን የሚያስታርቅ ኃጢአትን በደልን ደምስሶ ጠራርጎ የሚጥል ነውና አማኞች ሆነን ይህንን እንድናደርግ አምላካችን እግዚአብሔር ይፍቀድልን። እንግዲህ ለዛሬ ይህንን ያህል ከተማማርን በቀጣይ ደግሞ በሌላ እንገናኛለን። ለዛሬ የመከረን ያስተማረን አምላካችን እግዚአብሔር ስሙ የከበረ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።